የአእምሯችን የአይኪው መጠን በዕድሜ እንደማይገታ የምናውቅ ስንቶቻችን ነን? በአስራዎቹ ላይ አይቆምም፣ በሃያዎቹ ላይ አይቆምም፣ በሃምሳዎቹም አይቆምም። ለዓመታት የተነገረን የአእምሮ ልዕቀት ወይም አይኪው በዘር እንደሚወረስ ነው። ስትወለድ ይዘው ትመጣለህ፣ ከዛ በኋላ ልትቀይረው አትችልም እየተባለ ነበር። ነገር ግን በታሪክ የነበሩ ሊቆች የሚነግሩን ሌላ እውነት አለ። አልበርት አንስታይን በልጅነቱ ደነዝ እየተባለ ይጠራ ነበር። አስተማሪዎቹ ጭንቅላቱ ባዶ ነው ብለው ያስቡ ነበር። ቻርልስ ዳርዊን ነገሮችን በቃሉ የመሸምደድ ጥላቻ ያለበት መካከለኛ የሚባል ሰው ነበር። ቶማስ ኤዲሰን ደግሞ ሊማር የማይችል ደካማ ተብሎ ከትምህርት ቤት ሳይቀር በይፋ ተባሯል። ነገር ግን እነዚህ ሰዎች የሰውን ልጅ አስተሳሰብ የለወጡ ታላላቆች ሆኑ። ታዲያ ምን ተቀየረ? ዘራቸው አልተቀየረም፣ ትምህርት ቤታቸው አልተለወጠም። የተቀየረው ልምዳቸው ሲሆን ልምዳቸው ደግሞ አእምሯቸውን ለወጠው። ዛሬ ማሳያችሁ የሰው ልጅን የማሰብ አቅም በከፍተኛ ሁኔታ ሊያሳድጉ እንደሚችሉ በሳይንስ የተረጋገጡ 6 ወሳኝ ልምዶችን ነው። እነዚህ ልምዶች በታሪክ የምናውቃቸው ታላላቅ ሰዎች ሳይንስ ማብራሪያ ከመስጠቱ በፊት ከብዙ ዘመናት አስቀድመው ይጠቀሙባቸው ነበር። የመጀመሪያው ልምድ አዲስ መረጃ ሳይጨምሩ በጥልቀት ማሰብ። ብዙ ሰዎች አእምሮ የሚበለጽገው ብዙ ነገሮችን ወደ ውስጥ በመጨመር ብቻ ይመስላቸዋል። ብዙ ቪዲዮዎችን ማየት፣ ብዙ ፖድካስቶችን ማዳመጥ፣ ብዙ መረጃዎችን ማግበስበስ። ነገር ግን ኒውሮሳይንስ የሚያሳየን የዚህን ተቃራኒ ነው። አእምሮ ይበልጥ ብልህ የሚሆነው ምንም አይነት አዲስ መረጃ ሳትሰጠው በራሱ እንዲያስብ ስታስገድደው ነው። ይህ ሂደት ዲፎልት ሞድ ኔትወርክ የተባለውን የአእምሯችንን ክፍል ያነቃቀዋል። ይህ ማለት ለረቀቁ ሐሳቦች፣ ለጥልቅ ግንዛቤዎች፣ ለረጅም ጊዜ እቅዶችና ለፈጠራ ችሎታ ተጠያቂ የሆነው ዋና የጭንቅላታችን ክፍል ነው። አንስታይን በአእምሮ ውስጥ የሐሳብ ሙከራዎችን በማድረግ ይታወቃል። እሱ ሁልጊዜ ቁጭ ብሎ ሂሳብ አያሰላም ነበር። እንዲሁ በአእምሮ ይመሰጥ ነበር። ከብርሃን ጨረር እኩል ብሮጥ ምን ይፈጠራል? የስበት ኃይል ህዋን ቢያጥፈው ምን ሊከሰት ይችላል? እያለ ያስብ ነበር። ለሰዓታት ብቻውን በእግሩ ይጓዝ ነበር። ምንም መጽሐፍ፣ ምንም ማስታወሻ ሳይዝ ዝም ብሎ ንጹህ አስተሳሰብ ብቻ። ዘመናዊ ጥናቶች እንደሚያሳዩት ትኩረታቸው ሳይሰረቅ በራሳቸው ብቻ የማሰብ ልምድ ያላቸው ሰዎች ችግሮችን በመፍታት በስትራቴጂና በፈጠራ ከፍተኛ ውጤት ያስመዘግባሉ። የሐሳብ ሰው ለመሆን ይሄን አድርግ። በየቀኑ ወክ ማድረግ፣ ያለ ስልክ፣ ያለ ሙዚቃ፣ ምንም አይነት አዲስ መረጃ ወደ አእምሮ ሳታስገባ በእግርህ መጓዝ። መጀመሪያ ላይ ይሰለችሃል፣ ቀጥሎ ምቾት ያሳጣሃል፣ በመጨረሻ ግን የሐሳብ ሰው ያደርግሃል። የሚሰማ የምቾት ማጣት ስሜት አእምሮ እያደገ መሆኑን ማስረጃ ነው። ሁለተኛው ልምድ እርዳታ ከመጠየቅ በፊት ራስህ ታገል። ከፍተኛ የማሰብ አቅም ያላቸው ሰዎች መልስ ፍለጋ አይሮጡም። እርዳታ ከመጠየቃቸው በፊት በራሳቸው ይታገላሉ። የስነ ልቦና ባለሙያዎች ይህንን ጠቃሚ ትግል ይሉታል። አእምሮ ይበልጥ እየጠነከረ የሚሄደው ራሱ ሲሞክር፣ ሲሳሳት፣ ስህተቱን ሲያስተካክልና እንደገና ደግሞ ሲሞክር ብቻ ነው። ቤንጃሚን ፍራንክሊን ራሱን ያሰለጥን የነበረው በዚህ መንገድ ነበር። አንድን ጽሑፍ በጥንቃቄ ያነብና ጽሑፉን ዘግቶ ያስቀምጠዋል። ከዚያም ያነበበውን በራሱ አገላለጽና በትውስታው ብቻ መልሶ ለመጻፍ ይሞክራል። አእምሮውን አስጨንቆ ከጻፈ በኋላ ከመጀመሪያው ኦሪጂናል ጽሑፉ ጋር እያነጻጸረ ስህተቱን ያስተካክላል። ይህ አካሄድ አእምሮውን እንዲያስታውስ፣ እንዲያዋቅርና እንዲያጣራ ያሰለጥነዋል። ብዙ ጊዜ ፈጣን መፍትሄዎችን ወዲያውኑ እንረዳቸውና ከጥቂት ጊዜ በኋላ ግን ከአእምሯችን ሙሉ በሙሉ ይጠፋሉ። ዘመናዊ የአእምሮ ጥናቶች እንደሚያሳዩት ዝም ብሎ መፍትሄውን ከመስማት ይልቅ እንዲህ ያለው ውስጣዊ ትግል እጅግ ጥልቅ የሆኑ የአእምሮ ሴሎችን ያነቃቃል። ጠንካራ አእምሮ ለመገንባት ይህንን አድርግ። ስለ አንድ ነገር ሌሎችን እርዳታ ከመጠየቅ በፊት ያንተን ምርጥ መፍትሄ ራስህ ለመጻፍ ሞክር። መልስ የተሳሳተ ቢሆንም እንኳን። መታገል የአእምሮ ድክመት ምልክት ሳይሆን አእምሮ የሚገነባበት ወሳኝ መንገድ ነው። ሶስተኛው ልምድ መረጃን ለማስቀመጥ ሳይሆን ለማሰብ መጻፍ። ብዙ ሰዎች የሚጽፉት መረጃን ለማስፈር ነው። ብልህ ሰዎች የሚጽፉት ግን አስተሳሰባቸውን ለማጥራት ነው። ሊዮናርዶ ዳቪንቺ ረጅም ገጽ አይጽፍም ነበር። እሱ የሚጽፈው ጥያቄዎችን፣ ስዕላዊ መግለጫዎችን፣ ስብርባሪ ሐሳቦችንና አወዛጋቢ እውነቶችን ነበር።
የእሱ ማስታወሻዎች በስርዓት የተደራጁ አልነበሩ፣ ነገር ግን ሕይወት ያላቸው ነበሩ። በወረቀት ላይ ስትጽፍ አእምሮህ መረጋጋት ይጀምራል። የአስተሳሰብ ክፍተቶቹን ይሞላል። የተመሳቀሉ ሐሳቦችን ጥርት ባለ መልክ ያስቀምጣል። የፕሪንስተን እና ዩሲኤልኤ ዩኒቨርሲቲዎች ባደረጉት ጥናት እንደገለጹት በእጅህ በደብተር ላይ መጻፍ ከማንበብና በኪቦርድ ላይ ከመጻፍ በተሻለ ሁኔታ አረዳድህን ያሳድገዋል። ምክንያቱም በእጅ መጻፍ ማለት አስተሳሰብህን በዓይንህ እንደማየት ማለት ነው። የአስተሳሰብ ጥራትህን ለማሻሻል ይህን አድርግ። የማስታወሻ ደብተር ይኑርህ። እዚያ ላይ ዛሬ ምን አደረግኩ የሚለውን ሳይሆን የምትጽፈው የተረዳሁት ምንድን ነው፣ ግራ የገባኝ ምንድን ነው፣ የትኛው ሐሳብ ነው ገና ያልተጠናቀቀው የሚሉትን ብቻ መዘርዘር። አእምሮ የሚበለጽገው መረጃ በመሰብሰብ ሳይሆን መልእክቱን በመረዳት ነው። አራተኛው ልምድ የአስተሳሰብ ሞዴሎችን መገንባት። ከፍተኛ IQ ያላቸው ሰዎች ውጤቱ ላይ ጊዜ አያጠፉም። መላ ትኩረታቸው ሂደቱ ላይ ነው። ታዋቂው ቢሊዮነር ቻርሊ ሙንገር ይህንን ዘዴ የአስተሳሰብ ሞዴሎች ትስስር ብሎ ይጠራዋል። ፊዚክስ ስለ ምክንያትና ውጤት ያስተምርሃል። ባዮሎጂ ስለ መላመድ ይነግርሃል። ሳይኮሎጂ ስለ ሰው ልጅ ውስጣዊ ባህሪ ያስረዳሃል። ኢኮኖሚክስ ደግሞ ስለ ማበረታቻዎች ይመሰክራል። በአጭሩ ዓለምን ለመረዳት ምክንያቱን እወቅ ወይም ፊዚክስ፣ ተለዋዋጭ ሁን ወይም ባዮሎጂ፣ የሰውን አእምሮ ስውር ባህሪ ተረዳ ስለ ንቦና እና ሰዎችን የሚያንቀሳቅሳቸውን ጥቅም እወቅ ኢኮኖሚክስ። አእምሮህ እነዚህ ዘርፈ ብዙ ሐሳቦች በአንድ ላይ ማጣመር ሲጀምር ፍጹም ቀልጣፋና ሰፊ ይሆናል። ይህ በሳይንሱ ዕውቀትን የማሻገር ብቃት ይባላል። ይህ ማለት በአንድ ቦታ ላይ የተማርከውን ሐሳብ ሙሉ በሙሉ አዲስ በሆነ ሌላ ቦታ ላይ በተግባር የማዋል ችሎታ ማለት ነው። እንደ አሪስጣጣሊስ፣ ሊዮናርዶ ዳቪንቺ እና ቤንጃሚን ፍራንክሊን ያሉ ሁለገብ ሊቆች ዓለምን ለመምራት የበቁት ለዚህ ነው። የቅርብ ጊዜ ጥናቶች እንደሚያሳዩት ከተለያዩ መስኮች ዕውቀትን እያጣቀሱ የሚያገናኙ ሰዎች አዳዲስ እና ያልተለመዱ ክስተቶችን በፍጥነት የመረዳትና የመላመድ የላቀ ብቃት አላቸው። የዓለምን ምስጢር ለመረዳት ይህንን አድርግ። በየሳምንቱ ከስራህ ወይም ከተማርከው የትምህርት ዘርፍ ውጭ የሆነ አንድ አዲስ ሐሳብ ተማር። በጥልቀት መግባት አይጠበቅብህም። ዋናውን ሐሳብ ብቻ ተረዳ። አእምሮህ የተለያዩ ሐሳቦችን እርስ በርስ ማገናኘት ሲጀምር ይበልጥ እየበሰለ ይሄዳል። አምስተኛው ልምድ ማህደረ ትውስታን ማሰልጠን። የማስታወስ አቅም ከአእምሮ ብልህነት ተለይቶ የሚታይ አይደለም። ይልቁንም የብልህነት ራሱ ዋና ምሰሶ ነው። ኒኮላ ቴስላ ሙሉ ማሽኖችን በአይነ ህሊናው የመሳል የማንቀሳቀስና እዚያው አእምሮ ውስጥ የመፈተሽ ድንቅ አቅም ነበረው። የጥንት ምሁራን ማህደረ ትውስታቸውን ሆን ብለው ያሰለጥኑ ነበር። ምክንያቱም የሰላ አእምሮ ያለው ሰው ለውሳኔ አይቸገርም። መረጃን ከማከማቸት ባለፈ የአእምሮውን የነርቭ ስርዓት ለማጠናከር እነዚህን 3 ነገሮች ብቻ አድርግ። ያነበብከውን በቃል መናገር፣ የተማርከውን መከለስ፣ ሐሳብህን በምናብ መፈተሽ። የኤምአርአይ ጥናቶች ያረጋገጡት አንድ እውነት አለ። ትውስታቸውን ሆን ብለው የሚያሰለጥኑ ሰዎች አእምሯቸው የተቀናጀና ቀልጣፋ ነው። የውሳኔ ሰው ለመሆን ይህን አድርግ። ማስታወሻህን ሳታይ ለማስታወስ ሞክር። ያነበብከውን በቃል ተናገር። የተማርከውን ለሰው አስረዳ። ማስታወስ ተሰጥኦ አይደለም፣ በልምድ የሚዳብር ክህሎት እንጂ። 6ኛ ልምድ የአእምሮን ኃይል መጠበቅ። ብልህ ሰዎች ቀኑን ሙሉ አዲስ ሐሳብ ሲያፈልቁ አይውሉም። በጥልቀት የሚሰሩት አእምሯቸው ንቁ በሆነበት ሰዓት ላይ ብቻ ነው። ቻርልስ ዳርዊን ትኩረት ሰጥቶ የሚሰራው በቀን ለ4 ወይም ለ5 ሰዓት ብቻ ነበር። የቀረውን ሰዓት ግን የሚያሳልፈው በእግሩ በመጓዝ በማረፍና የሰራውን ስራ መለስ ብሎ በመቃኘት ነበር። የአእምሯችን ውሳኔ ሰጪ ክፍል የአይኪው ዋነኛ ምሰሶ ነው። 3 አደገኛ ጠላቶች አሉት። ከመጠን ያለፈ ውጥረት፣ የእንቅልፍ እጥረትና የማህበራዊ ሚዲያ ሱስ። አእምሮ የሚያድገው በስራ ወቅት ሳይሆን በእረፍት ሰዓት ወይም በእንቅልፍ ላይ ሳለ ብቻ ነው። የአእምሮን ኃይል እንዳይባክን ይህን አድርግ። በደንብ ተኛ፣ ቀላል ስፖርት ስራ፣ የፀሐይ ብርሃን አግኝ። አንዳንድ ጊዜ አእምሮ እንዲሰለች ፍቀድለት። መሰልቸት የአቅም ማነስ ምልክት አይደለም፣ አእምሮ ቻርጅ እያደረገ ነው።
በአጭሩ የአእምሮ ብስለት ልክ እንደ አንድ ስርዓት ነው። ትልቁ ሀቅ ደግሞ ይህ ነው። የሰው ልጅ የማሰብ አቅም ወይም አይኪው በአቋራጭ አይጨምረው። የሚጨምረው በምትተገብራቸው ልማዶች አማካኝነት ብቻ ነው። በታሪክ የነበሩት እጅግ ሊቆች ብልህነትን አላሳደዱም። ብልህነት በውስጣቸው በቀላሉ እንዲያድግ ራሳቸውን ምቹ አደረጉለት። አንተም በተሻለ ሁኔታ ማሰብ፣ ፈጣን ተማሪ መሆንና ጠንካራ የአእምሮ ባለቤት መሆን ከፈለግ መረጃዎችን ከማከማቸት በፊት እነዚህን መሰረታዊ ልማዶች በህይወት ውስጥ መተግበር ጀምር።